ለአርሰናል ጥሩ አልነበረም ይሄኛው ኢንተርናሽናል ብሬክ። የሰማናቸው የጉዳት ዜናዎችም ከኢንተርናሽናል ብሬክም ውጪ ቁጥራቸው ጨምሯል። ብራዚላዊ የአርሰናል የኋላ መስመር ተጫዋች ጋብርኤል ማጋሌሽ ለብሔራዊ ቡድን ግልጋሎት ሲሰጥ ጉዳት እንዳጋጠመው ይታወቃል። ጋብርኤል ማጋሌሽ ያጋጠመው የጡንቻ ጉዳት ለመለየት ተጨማሪ ሕክምና ምርመራ አሁንም ይደረጋል ተብሏል። ይሁን እንጂ እስካሁን በተደረገ ምርመራም ተጫዋቹ ከ1 እስከ 2 ወራት ከሜዳ ሊርቅ እንደሚችል ተረጋግጧል። ይህንም ተከትሎ ጋብርኤል ማጋሌሽ አርሰናል የሚያደርጋቸው ከ11 እስከ 13 ጨዋታ አካባቢ እንዳጠቃላይ በሁሉ መድረክ ሊያመልጠው ይችላል ተብሏል። ይሄ በጣም አሳሳቢው ዜና ነው ለአርሰናል። ማጋሌሽ በጉዳት ያመልጠዋል ከተባሉ የተረጋገጡ ጨዋታዎች ውስጥ ቶትንሃም፣ ባየር ሙኒክ ቻምፒዮንስ ሊግ፣ ቼልሲ፣ ብሬንትፎርድ፣ አስቶን ቪላ፣ ክለብ ብሩጅ ቻምፒዮንስ ሊግ፣ ወልቭስ፣ ኤቨርተን፣ ክሪስታል ፓላስን ካራቦ ካፕ ላይ፣ ብራይተን፣ አስቶን ቪላ፣ በርንማውዝ፣ ሊቨርፑል፣ ኖቲንጋም ፎረስት ሌሎቹ የፕሪሚየር ሊግ ጨዋታዎች ናቸው። እነኚህ ናቸው ሊያመልጡት የሚችሉት ጋብርኤል ማጋሌሽን። ይሄ እጦት ብቻ ሳይሆን ትልቅ እጦት ነው። አምና ለዋንጫ ማጣታችን ምክንያት ካሉት ጉዳት ውስጥ አሁን በውሳኝ ተጫዋቹ ጋብርኤል ማጋሌሽ መጥቶባቸዋል። አርሰናል ጸሐፊ የሆነው ፌል ኮስታ አርሰናል ለዚህ ትክክለኛ ምክንያት የሚሆን ጥልቅ ቡድን ገንብቷል፣ ይህም በጉዳት የሚከሰቱ ነገሮችን በጊዜ ለመፍታት ነው ብሏል። ቁልፍ ተጫዋች ነው፣ ዋና ተጫዋች ነው። በሱ ላይ ተጫዋች ተተኪ ብሎ መተካት ከባድ ቢሆንም ግን ደግሞ ተተኪ ተጫዋች ስላሉ አርሰናል በጊዜ ስኳድ ዴብዙን መስፋቱ ከዚህ ችግር አደጋ ሊጠብቀው ይችላል እያለ ነው ጸሐፊው ፌል ኮስታ። ግን በጣም አደገኛው ጉዳት ነው ለአርሰናል።